ስልካችሁ ስቶሬጃችሁ እያሞላ ከተቸገራችሁ እነዚህን 5 መፍትሄዎች ይዤላችሁ መጥቻለሁ። በመጀመሪያ ሴቲንግ ውስጥ እንገባና አፕ የሚለውን መርጠን ስቶሬጃችን ውስጥ እንገባና ሲ ሞር እንላቸዋለን። ያ ማለት ምን ያህል ፋይሎቹ ምን ያህል ምንድን ናቸው የያዙት ስቶሬጃችንን ምንድን ናቸው የያዙት ብለን ቼክ እናረጋግና በመጀመሪያው ዲሌት አንዩዝድ አፕስ ናቸው የማንጠቀምባቸውን አፖች ዲሌት ማድረግ ማስወገድ አንኢንስቶል ማድረግ ማለት ነው። ምክንያቱም ካልተጠቀምንባቸው ኦሬዲ ቦታውን ይዘው ስልካችን ስታክ እንዲያረጉና ሌላ ነገር መስራት አንችልም ማለት ነው። ሶ አንኢንስቶል ማድረግ የመጀመሪያው መፍትሄ። ሁለተኛ ደግሞ የተደጋገመ ፎቶ፣ ቪዲዮ ፋይሎች ካሉ ዱፕሊኬት ፋይል የሚለው ውስጥ አይተን ካለ እሱንም ቶታሊ ዲሌት ማድረግ ይሄኛው ሌላኛው የስቶሬጃችን እንዲቀንስ የሚያደርገው ነው። በሶስተኛ ደግሞ ክሊር አፕ ካች ማለት የተለያዩ አፖች የተለያየ ጊዜ ደብቆ የሚይዙት ካች ፋይሎች አሉ። ያ ካች ፋይሎች ደግሞ ለኛ ምንም ነገር አይጠቅሙም። ሶ እንዳለ እንከፍትና ሰሌክት አድርገን ክሊር ማድረግ ሁሉንም ክሊር ማድረግ አለብን። ማይጠቅም ፋይል ስለሆነ ማለት ነው። ስቶሬጃችን ነው የሚያጨናንቅብን። ሶ በዛ መሰረት እናስወግደዋለን። አራተኛ ደግሞ ክሪት ጃንክ ፋይሎች ማይረቡ ፋይሎች ደግሞ ይኖራሉ። እሱ ደግሞ የሚኖረው ፋይል ላይ ነው። ፋይል ላይ ገብተን ጃንክ ፋይል የሚለውን አማራጭ እንደዚህ እንወስድና ክሊር ኦል እንላቸዋለን። ሁሉም ስለማይጠቅሙ ክሊር ኦል እንልና ስቶሬጃችንን እንዲቀንስ እናደርገዋለን ማለት ነው። አምስተኛና ወሳኝ የሆነው ደግሞ የምንፈልገውን ሰነድ ወደ ጉግል ድራይቭ ላይ ሙቭ ማድረግ። የምንፈልገውን ዳታ ፎቶም ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላል፣ ወደ ጉግል ሙቭ ማድረግ። እዛ ላይ የምንፈልጋቸውን ሰነዶች ከስልካችን ወደ ጉግል ድራይቭ ላይ ሙቭ ካደረግን በኋላ ስልካችን ላይ ያለውን ፋይል እናጠፋለን ማለት ነው። ሶ በዚህ መሰረት ስቶሬጃችንን ነፃ ማድረግ እንችላለን። ነፃ ካደረግን በኋላ ስልካችን አይዘገይም ማለት ነው። ሁለተኛ ነገር ደግሞ እንደፈለግን የምንፈልገውን ቪዲዮ፣ ፎቶም ፋይሎችም መስራት እንችላለን። ስልካችን ስታክ አያረግብንም። ይህ ቻናል እነዚህን የመሰሉ ቴክ ቲፖችን የምንሰጥበት ቻናል ነው። ቪዲዮን ከወደዱት ሰብስክራይብ በማድረግ ቤተሰብ ይሁኑ። እንድንሰራላችሁ የምትፈልጉት ኮንቴንት ካለ ደግሞ በኮሜንት አሳውቁን። ላይክ እና ሼር ስለምታደርጉ እናመሰግናለን።